ያንቺስ ከፋ ማለታቸው አይቀርም። ቤተሰብ ይሄ ይታያቸዋል ብዬ አረጋለሁ። ይሄ ምንድን ነው? ቆይ ስታስቡት ይሄኛው ማለት ነው። ይሄ ምን ይመስላችኋል? ሀባይ የዛሬስ መቼ እንደሚጨርሰው አላውቅም። ይሄ ትንሹ ነው፣ አንድ ክብት የያዘው ነው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አላህ አልሐምዱሊላህ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ይሄ ምን ይመስላችኋል? ሀባይ እስቲ ስታዩት አንቺ ሲያስጠላ ምን አይነት ስራ ነው የሚገጥመሽ ማለታቸው አይቀርምና ምን ማድረግ አይቻልም። ዛሬ ደግሞ የምሰራው ስራ ኩሽና እያጸዳሁኝ ነው ማለት ነው። ብቻ አልሐምዱሊላህ ማለት ነው። መቼ እንደምጨርሰው አላውቅም እና ሀባይብ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ገና ይሄኛው ቁም ሳጥኖቹ ገና እነዚህዎች አልተከፋፈቱም ማለት ነው። አንድ ሳጥን ብቻ የያዘው ነው ማለት ነው። እስቲ ላሳያችሁ። መቼ እንደምጨርሰው ብቻ አላውቅም። በድዋችሁ ተባበሩኝ እላችኋለሁ። አበረታቱኝ። ወላሂ አንዳንዴ በጣም ያስጠላችኋል፣ ህይወት ራሱ በጣም ያስጠላችኋል ማለት ነው። ምክንያቱም እስከ መቼ እስከምትሉ ድረስ ማለት ነው እና ብቻ ሁላችንንም አላህ ፈጣሪ በሰላም ለሀገራችን ያብቃን። ተብቃቅተን ትንሽ ትልቅ ተብቃቅተን ሀገራችንን ገብተን ነው የምናርፍበትን ቀን ቅርብ ያርግልን እያልኩኝ እስቲ መቼ ደርሰዋል? እስቲ ሲደርስ አሁን እሱ ከፋ ማለታቸው እንኳን ለሚሰራው ሰው ለሚያዩ ሰው ራሱ ያስጠላል። ገና እኮ አንድ ሳጥን ብቻ የያዘው ነው ማለት ነው። ይሄኛው ሲባችታሪ ገና ይሄኛው አለ ማለት ነው። ሌሎች ምንም አልተነካኩም። አንተ ሲሆን ገና ይሄንን አወጣጥቻለሁ፣ ይሄንን አወጣጥቻለሁ ወልዬዋለሁ ማለት ነው። እና ቤተሰብ ይሄንን እያጸዳሁ ነው እላለሁ። የዛሬው ቪዲዮ ማለት ነው እንዴት እንደምረክበው ስንት ሰዓት እንደሚጨርሰው ባላውቅም የዛሬው ቪዲዮ በዚህ ጨርሰዋለሁ ማለት ነው። አላህ ካለ እስቲ አብረን እናስተካክላችኋለሁ ቤተሰብ። እነዚህ ማንኪያዎች አስባችሁታል? እነዚህዎች መቼ ጨርሳችኋል? እስቲ ንገሩን፣ ተባበሩ እስቲ ንገሩኝ እላችኋለሁ ቤተሰብ። ብቻ የሰው ሀገር በጣም መረር ያስብላል እላችኋለሁ። በተለይ ደግሞ ከአንድ ቤት ምናምን ስትገባ ብቻ አልሐምዱሊላህ ማለት ነው። የተሰጠን ነገር ዋና ጤና መኖር ነው እና እንደዚህ እያጸዳው ያወጣው ከቦታ እየጠረኩኝ ነው ማለት ነው። ቦታን ወልዬ ወደ ቦታ አጥቤ ወደ ቦታ እየመላለስኩኝ ይገኛል ማለት ነው። ቤተሰብ ጉድ እኮ ነው፣ ጉድ እኮ ነው። ይሄ እዩት፣ እዩት እና ይሄንን እየወለወልኩ እቃ ተቀማመጡበት ቦታ እየወለወልኩ ይገኛል ማለት ነው። ወላሂ በጣም ይከብዳል አንዳንዴ ስታስቡት። ስራው እንኳን አዲስ ባይሆንባችሁ ቤቱ የጊዜ እንትን ስትሉ አዲስ ስለሚሆን በጣም ያስጠላል ማለት ነው። ብቻ አላውቅም መቼ እንደሚጨርሰው ሀባይ እና እኔ ደግሞ ሳጸዳ ወይም ሲሰራ ማለት ነው ወላሂ ነካክቼ ማለፍን አልፈልግም እና ምንም እንኳን ዛሬ በደንብ ተሰጥቷል፣ ነገ እረፍት ይገኛል በይባል እንኳን የሰው ቤት ስራ እና በዚህ መልክ አዝረክርኬዋለሁ ማለት ነው። ታውቁኛላችሁ። እኔ ደግሞ ማዝረክረክ ሲወድ ያው የነበረበትን ቦታ ካልቀየርኩኝ ያጸዳው መስሎ አይታይኝም ማለት ነው። ካላነሳሳውም ማለት ነው። ከበቶቹን እንዳለከፋፍቼ ካላጸዳው ገና አልተነካም ገና ማለት ነው እና ግን መቼ ይሁን ቀን መቼ እንደሆነ አላውቅም። ገና አልተነካካም ማለት ነው። ብቻ አልሐምዱሊላህ ማለት ነው። ሀባይብ ወይ ያስቢላል አልኳችሁ፣ ወይ ያስቢላል እና ዛሬ እንዴት አድርጌ እንደማስተካከለው ራሱ የት እንደማረገው ራሱ ግራ ገብቶኛል ማለት ነው።
እና ማረፊያችሁ ነው። የዛሬ ማረፊያችሁ ቀን ነው ይበለንና በሰላም ሀገራችን አስገብቶ ብቻ አልሐምዱሊላህ ነው። እንግዲህ እኔ ያለሁበትና እኔ የሄድኩበት ስራው ራሱ ይከተለኛል መሰለኝና ብቻ አላውቅም። አልሐምዱሊላህ ነው። ቤተሰብ በዚህ መልክ አዝድቻለሁ ማለት ነው። ቀን ሙሉ የዋልኩበት ስራ ነው ማለት ነው። ወላሂ እስካሁን ድረስ አልጨረስኩኝም ነበር ማለት ነው። አጥቤ ኩሽናዬን አጥቤ ዕጣን ጫጭሼበት ምናምን አሁን መጨረሴ ነው ማለት ነው። ሱብሃንአላህ አንድ ቀን ሙሉ የጨረሰ ኩሽና በአንድ ሳምንት ከመጣሁ ማለት ነው። ያወጣሁትን ቆሻሻ ባሳያችሁ እውነት ትገረማላችሁ። አንድ ኪስ ጥቁር ኪስ ሙሉ ነው ያወጣሁት ማለት ነው ቆሻሻ እና በዚህ መልክ አዝቻለሁ ማለት ነው። ብቻ አልሐምዱሊላህ ያልቆልኛል ማለት ነው። ጨርሼ ከላይ ከታች ከውስጥ ከውጭ አድርጌ አዝቻለሁ ማለት ነው። ዕጣን አድርጌ ምናምን ገና አሁን አዛን ልል ነው መግሪብ ማለት ነው። አሁን ነው የጨረስኩት ማለት ጠዋት ጀምሬ ገና ምሳ የራሱ አልበላሁም። ከንፈሬ ሙሉ ደርቋል። ያወጣሁትን ቆሻሻ ላሳያችሁ። ተመልከቱ፣ ያወጣሁትን ቆሻሻ ሙሉ ማለት ነው እንዳለ ነው። ይኸውት ሙሉ ማለት ነው። ሙሉ እንዳለ ቁጣ ብቻ ለራሳችንን ቤት አለ ያብቃን እያልኩኝ በውስጤ ዱዓ እያረኩኝ ነው የዋልኩት ማለት ነው። ቤተሰብ ያው ቤታችን ያለሁበት ቤት የሆነ ሰው ዱባይ አፈር አለ እንዴ ብሎኝ ነበር እና ተብዬ ነበር ማለት ነው። ያው አፈርም አለ እኛ ጋር ግቢም አለ መዝራዕም አለ ፍየልም አለ የፈለጋችሁት ነገር አለ ማለት ነው። አዲሱ ቤቴ ማለት የስራ ቦታዬ ነው ማለት ነው። እና አልሐምዱሊላህ ዛሬ ጨርሻለሁ ኩሽናዬን ማለት ነው። ውድ ቤተሰቦቼ በማበረታታት አበረታቱኝ እላችኋለሁ። ወላሂ ሁላችንም ከሰው ቤት ከሰው ሀገር ነፃ ይበለን ቤታችንን በሀገራችንን የምንብቃቃ ሰው ይበለን እያልኩኝ የዛሬን ቪዲዮ በዚህ እሰናበታችኋለሁ። ወዳችኋለሁ፣ አክብራችኋለሁ። በያላችሁበት ቦታ ሰላማችሁ በዚህ ትተርፍ ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።